የተወደዳችሁ የጉዳያችን ተከታታዮች እንዴት ሰነበታችሁ? ዛሬ በዓለማችን ላይ ያሉት ከዚህ ከሚዲያ ጀርባ ስለሚሆኑ ሁነቶች ነው መናገር የምፈልገው። ብዙዎቻችን በተለይ የዓለም አቀፍ ሚዲያዎችን ስንከታተል ዓለም ላይ እየሆነ ያለውን እውነታ በትክክል እየገለጹ እንዳሉ አድርገን እንገምታለን። ነገር ግን ተመልክታችሁ ወይም ልብ ብላችሁ ከሆነ ከዚህ ከቀዝቃዛው ጦርነት ወዲህ የሚዲያዎች ፖሊሲ በጣም ላሉበት መንግስት ለሚገዙበት ፖሊሲ ወይንም ለኤዲቶሪያል ፖሊሲያቸው በአብዛኛው ጥብቅ በሆኑ መመሪያዎች ውስጥ ነው የሚከተሉት። ማለት አንድ ጋዜጠኛ አነፍንፎ አዲስ ወሬን በማምጣት ቀዝቃዛው ጦርነት ጊዜ በነበረው በተለይ የተሰጣቸው ነው ከዚህ በምዕራቡ ዓለም ያሉ መገናኛ ብዙሃን ያለውን እውነት እንዳለ በቀጥታ የሚያቀርቡበት ጊዜ በተለይ ከውድድሩ ዓለም አንጻር ውድድር ዓለም አንጻር ስናይ እና አንድ ጋዜጠኛ ደግሞ አንድ ነገር ፈልፍሎ የማቅረብ አቅሞቹ እነኚህ ሁሉ ነገሮች የተሻሉ እንደነበሩ በደንብ መገንዘብ ይቻላል። አሁን ባለንበት ዘመን የዓለማችንን እውነተኛ ገጽታ የመገናኛ ብዙሃኑ እያሳዩ ነው ብዬ አላምንም። ዛሬ ላይ ዓለምን ስንመለከት ከሁለተኛው ዓለም ጦርነት ፍጻሜ በኋላ በተለይ ከ1945 እንደ አውሮፓውያን አቆጣጠር ወዲህ አሁን ወደ 80 ዓመት ሊሆነው ነው። ዓለማችን በሶስተኛው ዓለም ጦርነት ዋዜማ ላይ እንደምትገኝ በብዙ ነገር መረዳት ይቻላል። ሁኔታው የሚያስተኛ አይደለም። ሁኔታው እጅግ አደገኛ ነው። ነገር ግን የመገናኛ ብዙሃኑ ያለውን ነባራዊ ሁኔታና እውነታውን በዛ አይነት አሙቀው አይደለም እያቀረቡት ያለው። ከዚያም በተጨማሪ ደግሞ የዓለማችንም ሕዝብ የሚደነግጥበት ወይም ደግሞ የሚሰማበት የግንዛቤ ደረጃውን በዛው መጠን ምናልባት አንድ ሰው እንዳሉት እዚህ በከለር ቴሌቪዥን ወይም በቀለም ቪዲዮ ውስጥ የምናያቸውን አንዳንድ ጦርነቶች እና ዜና ላይ ያሉት ጦርነቶች መካከል ያለውን ልዩነት የማንለይበት ዘመን ላይ ደርሰናል። ሁለቱም እኩል ደረጃ ላይ ስለሚታዩ ማለት ነው። አሁን ከ80 ዓመት በኋላ በተለይ በዚህ ባለንበት በመጨረሻው 2025 የአውሮፓውያኑ ዓመት መጨረሻ ላይ ዓለም በማናቸውም ሰዓት ሊፈነዳ በሚችል አደገኛ ሁኔታ ውስጥ እንዳለ መገንዘብ እንችላለን። ይህ አደገኛ የሚያደርገው ነገር ምኑ ነው ሲባል ሁለት ነገሮች ናቸው። አንደኛ የዓለምን የጸጥታ ጉዳይ በሚገባ ሊቆጣጠር የሚችል ዓለም አቀፍ ተቋም ማለት እንደተባበሩ መንግስታት ያለው አቅመ ቢስነት ብቻ ሳይሆን እስከ መረሳት ድረስ ደርሷል። እስከ መረሳት ሁላችሁ የተባበሩ መንግስታት የዛሬ 20 ዓመት እና 25 ዓመት የነበረን ግንዛቤ እና ዛሬ የተባበሩ መንግስታትን ያረሳ ነው። እስቲ እንናገር። ዓለም ላይ ለሚነሱ ችግሮች በተለይ የጸጥታ ጉዳዮችን የሚመለከተው የተባበሩ መንግስታት ዛሬ ጥርስ አልባ ብቻ ሳይሆን ህልውናው ራሱ አደገኛ ሁኔታ ላይ ወድቋል። የተባበሩ መንግስታት በአዲስ መልክ ተቀርጿል። እንደ ዓለም አቀፋዊ ተቋም እስካልመጣ ድረስም አሁንም የዓለምን ሰላም ያስከብራል ተብሎ ይታሰባል። በቅርቡ በዚህ ወር ብቻ የነበሩትን ሁኔታዎች እንመልከት። ከዩክሬን ጉዳይ ስንነሳ አሁን የዩክሬን ጦርነት አሜሪካ የሰላም ቪዛ ቀርባለች። አውሮፓ የእኔ የጸጥታ ችግርና ስጋት አሜሪካ እኔን በሚሰማኝ ያህል እየተሰማት አይደለም እያለች ነው። አሜሪካ በተለይ በትራምፕ አስተዳደር ናቶን በሚገባ እየደገፉ አይደሉም። ናቶ ጋር የነበራቸው መሰናሰን ብቻ ሳይሆን ቀደም ብለው በምርጫው በፊትም ባለፈው የስልጣን ዘመናቸው ላይ ደጋግመው እንደተናገሩት አሜሪካ ለናቶ በምታወጣው ገንዘብ መጠን ምን ጥቅም እያገኘች ነው ብለው ጠይቀዋል። አሁን የአውሮፓ የጸጥታ ጉዳይ በአሜሪካ ጥላ ውስጥ ወይም በአሜሪካ ከለላ ውስጥ ወይም በአሜሪካ እንዳልሆነ ግልጽ ሆኗል። በተለይ በዚህ በዩክሬኑ ድርድር
አሜሪካ በቀጥታ ያቀረበችውን የሰላም ሁኔታ በተለይ ትራምፕ ያቀረቡትን የሰላም እቅድ አውሮፓ በመሪዎች በከፍተኛ ባለስልጣናት ደረጃ አኝከውታል፣ አብላልተውታል። ያ የሚታየው ደግሞ ከአውሮፓ የጸጥታ ስጋት አንጻር ምንድን ነው የሚገኘው የሚለው ነው። ራሳቸው የዩክሬኑ ፕሬዚዳንት ዜሌንስኪም በራሳቸው የማይወስኑ ነገር ግን ከአውሮፓ የሚሰጣቸውን ውሳኔዎች እና ሀሳቦች የሚሄዱ መሆናቸውን ለመልስ እንኳን ለምላሽ ሲቸገሩ አይተናል። ይህ ሁሉ እንዳለ የችግሩ ግዝፈት በማናቸውም ጊዜ የዚህ የሶስተኛው የዓለም ጦርነት ዋዜማ የዓለም ጦርነት ራሱ አይደለም ዋዜማ መሆኑን የምንረዳው የእንግሊዙ መከላከያ ሚኒስቴር ከአንድ ሳምንት በፊት በቀጥታ የመገናኛ ብዙኃን ቀርበው የሩሲያ መርከብ በከፍተኛ የአገሪቱ ድንበርን ጥሳ ከመግባት እና ከመሰለል አልፎ አደገኛ አካሄድን እየሄደች ነው። ከአሁን በኋላ አንዲት እርምጃ ብትሄድ ከሩሲያ ጋር ጦርነት እንገባለን ብለዋል። የናቶ ዋና ጸሐፊም አሁን ከአንድ ሳምንት ውስጥ አሁንም በዚህ በያዝነው ሳምንት መጀመሪያ ላይ የሩሲያን እንቅስቃሴ በጣም ደካማ ሀገር ከመሆኑ አንጻር ሩሲያ በቴክሳስ ግዛት ጋር የምትተካከል የምትለየው የኒውክሌር አቅም ስላላት ብቻ እንጂ ከሌላ የምትለይ አንቋሸዋል። የዲፕሎማሲ ቋንቋው ተበላሽቷል። የዲፕሎማሲ ጥንቃቄ ቃላት ተበላሽተዋል። ይሄ ብቻ አይደለም። ሩሲያ አሁንም በዚሁ ሳምንት ውስጥ አውሮፓ ከኔ ጋር ጦርነት የሚፈልግ ከሆነ በማናቸውም ሰዓት ብለው ፑቲን ቃል በቃል ተናግረዋል። የቃላት ጦርነቱ ቀጥሏል። በመቶ ሺዎች የሚቆጠሩ ሰራዊት ሞቢላይዝ ለማድረግ ንግግሮች እየተደረጉ ነው። ይሄ ሁሉ ሁኔታ ስንመለከት አሜሪካ ስላሰጋት፣ ምክንያቱም የዚህ ሁኔታ የጸጥታው ችግር እጅግ እየገዘፈ በመምጣቱ የተነሳ እንግዲህ ትራምፕ የሰላም ተዋል። እርግጥ ንግግሩ እየተደረገ ነው። ሩሲያ በመጀመሪያ ተቀብለው ነበር። የሰላም ስምምነቱ ለሩሲያ ያጋደለ ነው የሚል ሀሳብ ቀርቧል። አውሮፓውያን ግን ደጋግመው የሚያነሱት ጉዳይ የዩክሬን ጉዳይ የአውሮፓ የጸጥታ ዋስትና ነው። ሩሲያ ደግሞ መቼም ሆነ አልሆነ አውሮፓን የመውረር እቅድ አላት። ይሄ እንግዲህ የታሪክ ተማሪ ላልሆነ ሰው ቀላል ሊመስል ይችላል። ታሪክን ወደኋላ የተመለከተ ሰው መመልከት ብቻ ሳይሆን የዓለምን ታሪክ በሚገባ ያገናዘበና የታሪክ ተማሪ የሆነ ሰው በተለይ በዚህ በታሪክና በማህበራዊ ሳይንስ ትምህርቱ የተረዳ ሰው ይሄ ማለት የሶስተኛው ዓለም ጦርነት ዋዜማ መሆኑን መረዳት በጣም ቀላል ነው። አገሮች አሰላለፋቸው ራሱ የምዕራቡ ዓለም በሚገባው ደረጃ ግልጽ ያለ ርዕዮተ ዓለማዊ ልዩነት ያለው ጥላት አላገኘም። ነገር ግን ያ ከሁለተኛው ዓለም ጦርነት ጀምሮ ሲቋሰሉ የነበሩት ችግሮች አሁንም እንደገና እያመረቀዙ አይደለም። በአሁኑ አሰላለፍ ብቻ በዩክሬን ሌሎች ችግሮች ከተፈጠሩ አሰላለፎቹ ሙሉ በሙሉ ሊቀየሩ ይችላሉ። ፈረንሳዩ ፕሬዚዳንት አሁን ከዚህ ከአውሮፓ ህብረት ጋር ሳይሆን አሁን ዳግመኛ ለሶስተኛ ለአራተኛ ጊዜ ዛሬም ቻይና ገብተዋል። የዩክሬን ጉዳይ ላይ አሜሪካ ያቀረበችው ሀሳብ አለ። በዛ ሀሳብ ላይ ግን የአውሮፓ ህብረት እንዳልተስማማ አሁንም ስጋት እንዳለው አሁንም የአሜሪካ የውጭ ፖሊሲ ቸልታ እንዳሳየ በአውሮፓ ጸጥታ ላይ በግልጽ ታይቷል። ሩሲያ ደግሞ የዩክሬን የናቶ አባል መሆን ብቻ ሳይሆን የዩክሬን ጉዳይ የጸጥታ ጉዳይ ነው፣ የጸጥታ ዋስትና ነው ብላለች። በዚህ ሁሉ ችግር ላይ ነገሩን አደገኛ የሚያደርገው በዓለም ላይ ያለ ምንም አይነት ተቋም ጉዳይ በተለይ በዓለም ላይ ለሚነሱ የእርስ በርስ ግጭቶች ይህንን ሊያስቆም የሚችል ተሰሚነት ያለው በተለይ ሀያላኑ የሚስማሙበት ደረጃ ላይ ያለ ይሄ የተባበሩት መንግስታት ይታወቃል። ድምፅን በድምፅ ይታወቃል። የሴኩሪቲ ካውንስሉ አለ። አሁን ችግሩ ያለው ራሱ በዚሁ በሴኩሪቲ ካውንስሉ ውስጥ ያሉት ሀገራት በአምስቱ
ውስጥ ባለው ሁኔታ በመሆኑ በሶስት ደረጃ ላይ ነው። የአምስቱ ጸጥታ አካላትን ብንመለከት አውሮፓን የራሱ የጸጥታ ስጋት ስላለበት በራሻ ላይ የማያዳግም ማድረግ አለብን፣ መከበር አለበት ሀሳብ አለ። በዛው በጸጥታ ውስጥ ያለችው አሜሪካ ደግሞ ሰላም መምጣት አለበት የሚል አለ። ለዘብ ያለ በአውሮፓ ጸጥታ ላይ ታሳያለች ያለው በተለይ የትራምፕ አስተዳደር። ሩሲያን ደግሞ በመጀመሪያ ደረጃ የምትፈራው የባልካን ሀገሮችን የመውረር እቅድ ይኖራታል። ከዛ ባልካን ካለፈች ይሄ ጉዳይ ወደ እነ ቻይና እና ቱርክ ላይ ስንመለከት በጸጥታ ዳር ሆኖ እየተመለከቱት ነው። ሰላም መምጣት አለበት የሚል ነው፣ ግን ግልጽ አቋማቸው አይታይም። በመካከል ላይ ቱርክ አለች፣ ቻይና አለች፣ ሌሎቹ ደግሞ በዚሁ ከዳር የሚታዩ ናቸው ማለት ነው። ስለዚህ በዚህ ጉዳይ ላይ እንደውም የሩሲያው ፕሬዚዳንት እንደተናገሩት የሩሲያን አንድነትና ሰላም የማያስመጣ ነገር የማያመጣ ዓለም ለእኔ ምን ዓለም ነው የሚል ቃል በቃል ነው የተናገሩት። የሚቀጥለው ጦርነት ከአውሮፓ ጋር የሚደረግ ከሆነ አውሮፓ ጋር የምናደርገው ጦርነት በኋላ አውሮፓ ለመደራደር የሚገኝ ሰው አይገኝም። ጦርነት በኋላ ለሚኖረው ድርድር የሚቆም ሰው እንኳን እንዳይተርፍ አድርገን ነው የምንዋጋው የሚል ቃል በቃል የሩሲያው ፕሬዚዳንት ተናግረዋል። እነኚህ የሰሞኑ የቃላት ልውውጦች በዓለም አቀፍ ሚዲያዎች ላይ በሚገባ አስደንጋጭ ሆነው ለዓለም አልቀረቡም። ምናልባት የዓለምን ላለመረበሽ ወይም ደግሞ ከጀርባ ያለውን ነገር ሌላ ርዕስ ላለመስጠት ወይም ደግሞ የዓለምን የንግድ እንቅስቃሴ ከተራውም ሕዝብ ላይ ላለማወክ በዚህ ደረጃ የሚታሰብ ይሆናል። አሁን አንዳንድ ጊዜ በአደጉ ሀገሮች ሕዝብ መካከል ላይ የምናየው በጣም ዓለም አቀፍ ዜናዎችን ከሚገባው በላይ የሚከታተሉ አድርጎ ማየት አይቻልም። እኔ በአንዳንድ ቦታዎች ላይ ስንመለከት በጣም ሎካል የሆኑ የከተማዎቹን የአካባቢዎቹን ላይ ያተኮረ ነው አብዛኛው ህዝብ የሚታየው። ያ ማለት መረጃ አክሰስ ያለው ማለት አይደለም። ከምንጠብቀው በላይ አንዳንድ ጊዜ በጣም በሎካል ከተሞች አንድ አሜሪካ ያሉ ሀገሮች ብንመለከት ዳላስ ቴክሳስን ብናይ የዳላስ ያለው ዜናን ቅድሚያ ይሰጣሉ። እነኛ ዓለም አቀፍ ሚዲያዎችን ላይ የሚታዩት ደግሞ ፍላጎት ያለው ብዙ ሰው በአካባቢ ላይ ተዋጠ ነው። ስለዚህ ሚዲያዎቹ እዛ ጉዳይ ላይ አትኩረው የዓለምን ምናልባት የምጣኔ ሀብቱንም የንግዱንም ላለማወቅ ወይም ደግሞ በማይቻሉ ሁኔታዎች ላይ በሚገባ አላተኮሩበትም። ግን ከጀርባ እየተሄዱ ያሉት እየተነገሩ ያሉት የቃላት ልውውጦቹ እነኝህንም ሀይ የሚላቸው አስታራቂ አለመኖር በተለይ ደግሞ እንደ 1980ዎቹ እና ሰባዎቹ በነበሩት ጊዜ በተለይ በዓለም ላይ የኒውክሌር በነበረው ጊዜ እንደምናነበው ትልልቅ ዓለም አቀፍ የሰላም እንቅስቃሴዎች ነበሩ። የወጣቶች የሰላም እንቅስቃሴ ነበር። የሰላም ላይ የቆሙ ትላልቅ ያደርጉ ነበር። ይህ ዓለም አቀፍ ማህበረሰብ ወይም ኢንተርናሽናል ኮሚኒቲ የምንለው በዚህ ጉዳይ ላይ የሚሰራ ተቋማት ነበሩ። አሁን በዓለማችን ላይ በሰላም ጉዳይ ላይ አጠንክሮ ተሰሚነት ያለው ተቋም እንግዲህ ከተባበሩት መንግስታት ጀምሮ የምንሰማው የለም። አሁን ባለው ትውልድ ላይም የዛን ያህል ገፍቶ ሰላም መምጣት አለበት ብሎ የሚታይ የማህበራዊ ማለት የዚህ የሶሻል ከሚገባኝ እነኚህ ሁሉ ስጋቶች እየሄዱ ያሉት አሁንም ወደ መጨረሻው እና ከፍተኛው የዓለም ጦርነት እንቅስቃሴ ነው። ይህ አጠቃላይ እንደ አህጉር በአውሮፓ እና በአሜሪካ መካከል በተለይ በዩክሬን ላይ የታየው ልዩነት እና አሜሪካ ለአውሮፓ ተገቢውን የጸጥታ ከለላ እየሰጠች አይደለም፣ ስጋት ላይ ነን ያለ ነው ስጋት የሚለው ስጋት የሩሲያ የማስጠንቀቅ በአህጉር ትልቁ ከዚህ ባነሰ በየአካባቢዎቹ ላይ ያሉት ሀያላን የሚባሉ ትናንሽ አገሮች ጋር ደግሞ ያለው የተለያየ የመካከለኛው ምስራቅና የምስራቅ አፍሪካ ይዞ ያለው ደግሞ ግለት የምናውቀው ነው። በራሳችን በኢትዮጵያ አካባቢ እንኳን ብንመለከት በጎረቤቶቻችን ውስጥ ሁለቱ መንግስታት አላቸው የሚባሉ አይደሉም። ሱዳን የምናውቀው ነው፣ ከፍተኛ ጦርነት ላይ ያለ ነው። ሶማሊያም በራሷ
የተነከረ መንግስት የላትም። ምንም እንኳን ኖሚናል የሆነ ወይንም ደግሞ ናሙና የሚባል አይነት መንግስት ቢኖርም ከዚህ ጋር በተረፈ ደግሞ በኤርትራ ያለውን ሁኔታ የምንረዳው ነው። ሌሎች ሀገሮችም ላይ ያለው ይህን ያህል የተነከረ መንግስት ስለዚህ አሁን ከዚህ ከዓለም አቀፉ እንቅስቃሴ ከነኚህ ከአውሮፓና ከአሜሪካ ከአውሮፓና ከሩሲያ ውጥረት በተለየ መልክ ደግሞ በዚህ በትናንሽ ስትራቴጂክ ቦታዎችን ለመቆጣጠር የሚደረገው ፍትጊያ ከሚገባው በላይ ተጋግሎ ቀጥሏል። ከነኚህ ስልታዊ ወይም ስትራቴጂ ባህር ነው። በቀይ ባህር ላይ ከሰሞኑ እንደሰማችሁት የሱዳን ወታደራዊ መንግስት አንዱ የሚዋጋው ከሸማቂ ጋር ለሩሲያ ባህር ላይ ቦታ ብሏል። ያ ራሱ የሚሰጠው ግለት አለ። ላይ ሩሲያ እንድትሄድ አይፈለግም። ኢትዮጵያ የቀይ ባህርን መስመር ለማግኘት እያደረገች ነው። በተለይ በጣም የተቆጣበት ሁኔታ ነው። የኢትዮጵያ የቀይ ባህር ሁኔታ በምታነሳበት ጊዜ ደግሞ ብቻዋን የምታነሳው ጉዳይ እንዳልሆነ አሁን ከሰሞኑ የአሜሪካ አታሼ የፈረንሳይን በተለይ እየሰራች ያለው እንቅስቃሴ እነኚህ እንዳሉ ናቸው። ከዚህ ሁሉ ጋር በተያያዘ ደግሞ እነ ሳውዲ አረቢያ እና ግብፅን ይዞ ነበረ። በቀይ ባህር ላይ ኢትዮጵያ መግባት አይገባትም የሚሉ ንግግሮች አሉ። ኢትዮጵያ ደግሞ የራሷን እየሰራች እንደሆነ በመገናኛ ብዙኃን በራሷ መገናኛ ብዙኃን በአጠቃላይ ዓለም ላይ በማናቸውም ቋፍ ላይ ያለ የጦርነት 2026 እንደ አውሮፓውያን አቆጣጠር ዓለም ተመልሶ ነገሮችን አይቶ ሁኔታዎች ተረድተው ወደሚገባው ነጥብ ካልመጡ እጅግ አደገኛ ሁኔታ እየተፈጠረ መሆኑን ማየት ቀላል ነው። በተለይ በአውሮፓ የጸጥታ ስጋት አንጻር ከራሽያ አንጻር የሚነሳ የጸጥታ ስጋት እና ሴፍ የሆነ ኢንቫይሮንመንት አሁንም ገና አልተፈጠረም የሚለው ሩሲያም ደግሞ በእኔም በኩል ስጋት አለብኝ የጸጥታ ስጋት አለብኝ የሚለው ይሄ መቋሰሎች ከሁለተኛ ዓለም ጦርነት ጀምሮ የነበረውን ተቀጥያ የሆነው ሁለተኛ ጦርነት አሸናፊ ታይቷል። ሚሊዮን የሚቆጠር ህዝብ ነው ያለቀው። በሩሲያ ብቻ 20 ሚሊዮን ህዝብ ነው ያለቀው። የዛን የሚቀጥል የዓለምን ቅርጽ የሚቀይር የሆነ ተርኒንግ ፖይንት ላይ ወይንም ደግሞ የሆነ አዙሪት ላይ ዓለም እንዳለ ይህን የተርኒንግ ፖይንት ደግሞ በምናይበት ጊዜ የዓለም ቅርጽ በሚቀየርበት በዛ ቅጽበት ላይ ሁሉም ድርሻውን ለመውሰድ ሁሉም አገር የሚፋጠግበት ነው። የየራሱ ጉዳይ ለምሳሌ ቻይናን ብናይ የታይዋን ጉዳይ አለ። ወዲያውኑ ያንን ተቆጣጥራ ትፈልጋለች። ዓለም አቀፍ ሁኔታዎች ሲስተካከሉ በዛ ያንን አጀንዳ ይዛ ነው የምትቀርበው። ኢትዮጵያ የቀይ ባህር ጉዳይ አለ። የኢራንን ብንመለከት በቀይ ባህር በአቶ ኢሳያስ በኩል ቀይ ባህርን እንደገና ለማድረግ ይሞክራሉ። በዚህ በየመን በኩል ላይ ያለ አንድ የዓለም መናወጥ በሚኖርበት ጊዜ የተርኒንግ ፖይንት ላይ ሁሉም ሀገር የነበረ ያቆያቸውን አጀንዳዎች ያንን የቻለውን ያህል ድፎ ቆርሶ ወደ ራሱ አድርጎ እንደገና የዓለም ሲስተም ወይም እንደገና የዓለም ስርዓት ሲመጣ እንዲስተካከል የመፈለግ ስራዎችና አዝማሚያዎች ናቸው። ይሄ በግልጽ እየታየ ያለ ነው። ሁኔታዎቹ ወዴት ያመራሉ፣ በምን ያህል ፍጥነት ይሄዳሉ፣ በዓለም አቀፍ ሚዲያዎች ላይ በትክክል አናያቸው። በጣም የተሸፋፈኑ ናቸው ያሉት። በጣም ደግሞ አንዳንድ ነገሮች ደግሞ አጉልተው ሲያቀርቡም የራሳቸውን ምስሎች በዛ ደረጃ እየተረዱ ባለፈው የመከላከያ ሚኒስቴር የሩሲያ የስለላ መርከብ በዛ ድንበር ጥሳ መሄዷን እና መመልከቷን ይሄ ጉዳይ በጣም ሲሪየስ የሆነ ጉዳይ ነው። በማናቸውም ጊዜ ምንም ሊፈጠር የሚችል ነው። ፑቲን አይተንሃል፣ ተመልክተንሃል፣ ማናቸውም ነገር ብትል ለማንኛውም ዝግጁ ነን የሚል ቃል በቃል የተናገሩት 2 ሳምንት ያልሞላው ጊዜ ነው።
ስለዚህ ይሄንንም ነገር በዚህ ደረጃም ተነግሮ አገራቱና አሁን ያለው ትውልድም በዛ የነገሩን ግለት በዛ ይረዳዋል የሚባል ይሯል። ትውልድ ከ60 ዓመታት በፊት የነበረው ትውልድ ነገሮችን በጣም የመመልከት አለ። በብዙ ነገር ስለተወጠረ በማህበራዊ ሚዲያ የሀገሩ ጉዳይ ዜና ለወቅቱ ይሰማል፣ እንደውም ላይደርሰውም ይችላል። ሌላ ጉዳይ ላይ ነው የተወጠረው። ሁኔታው ግን ከዛ በላይ እየጋለ ነው። ነገሮች ግን ከዛ በላይ እየተጋጋሉ ነው ያሉት። ስለዚህ በ2026 እንደ አውሮፓውያን አቆጣጠር ከ20 ቀን በኋላ የሚገኘው የአውሮፓውያን ዓመት እጅግ አስጊ ዓመት ነው የሚሆነው በዓለም ላይ። ይሄ ማለት ለአንዳንድ ሀገሮች ደግሞ ይዞ የሚመጣው የራሱ የሆነ ሲሳይ የለም ማለት አይደለም። ስለዚህ አንድ ቦታ ላይ ጉዳት ሲደርስ አንዱ ጋር ጦርነት ሲመጣ መላው ዓለም ይቀጠላል ማለት አይደለም። አንዱ ጋር ልክ እንደዚህ እንደ አስከሬን ሳጥን ሻጭ እና የሰርግ ቤት ዘፋኝ አይነት ነው። ሰርግ የሚሆን ጊዜ የሰርግ ቤት ዘፋኝ ትጠቀማለች ሙዚቀኛው፣ ሞት ሲሆን ደግሞ የአስከሬን ሳጥን ሻጩ ይጠቀማል፣ ምንም አስከፊ ቢሆንም። ስለዚህ በዓለም ላይም ነጥረው የሚሰሩ ሀገሮች እርስ በርሳቸው አንድነታቸውን ጠብቀው የውስጥ ችግሮቻቸውን ፈተው አንድነታቸውን የጠበቁ ከሚመጣው የውጭ ይድናሉ። ያን የማይጠብቁ ደግሞ እንደነ ሱዳን እንደምናየው እንደነ ሶማሌ እንደምናየው የተከፋፈለና ሀገራቸውን እንደውም ዛሬ የሶማሌ ላይ የትራምፕ የተናገሩትን ከትናንትና ጀምሮ ሰምታችኋል። እነኚህ ለሀገራቸው የማይቆሙ የማይረቡ ሀገራቸው ጦርነት የበዛባቸው ናቸው፣ ጠራርገን ከዚህ እናስወጣቸዋለን የሚል ትራምፕ ተናግረዋል። እንግዲህ ሀገር ሲከፋፈል በውስጥ ሲከፋፈል እንዲህ ነው የሚገለጥ። እኛም ሀገር እርስ በርሱ ቢከፋፈል እና እርስ በርሱ ቢጣላ የሚገጥመው እነኚህ ሁልጊዜ የሚሉ ናቸው ብሎ የሚሰደብ ሀገር ነው እና ሁልጊዜ ከጎረቤት እና ለሌላ ሲነገር መስማት ጠቃሚነት የሚኖረው ለዚህ ነው። ስለተከፋፈሉ እና ስለተጣሉ ነው የተሰደቡት። አንድነት ያላት ሀገር ህብረት ያላት ሀገር ቢሆኑ ኖሮ አይሰደቡም። ውጡ እነኚህ የተናገሩት ነው በጣም የሚል ንግግር አንድ ሀገርና አንድ ህዝብ አይነገርም። ስትከፋፈል ስትጣላ አገርህን ለባዕዳና ለባንዳ ሰጥተህ ስትኖር ትሰደባለህ፣ ቆሻሻ ትባላለህ፣ በማንኛውም ጊዜ ውጣ ትባላለህ። ስለዚህ የሚመጣው የዓለም ለውጥ ይሄ የተርኒንግ ፖይንቱ በጣም እየቀረበ ስለሆነ በጣም ከሚገባው በላይ እየቀረበ በመሆኑ ይሄ የዓለም የተርኒንግ ፖይንት ላይ ሲመጣ አንዳንድ ሀገሮች ከጠነከሩ ነጥረው የሚወጡበት ነው። የሁለተኛው ዓለም ጦርነት ኮሪያ ከድህነት አውጥቶ ለትልቅ ደረጃ አድርሷቸዋል። የርዕዮተ ዓለሙ ችግር ቢሆንም የመስራት ባህላቸው ጠንክረው የመስራታቸው ባህል፣ ጃፓን ከዛ ፈተና ውስጥ ወጥተው እንደገና ጠንክረው ወጥተዋል። ጀርመን ከዛ ጉስቁልና ከምግብ ተረጅነት ተነስተው 80 ዓመት ውስጥ ዓለም ትላልቅ ኢንዱስትሪ ሀገሮች እኔ እስከሚገኝ ድረስ እንደ ኢትዮጵያ ያለ ሀገር በእንደዚህ አሁን ብዙ ሀገር የሪሶርስ ችግር ያለበት፣ የእርሻ መሬት ችግር ያለበት፣ ማለት የለም መሬት ችግር ያለበት በምግብ በተለይ በዚህ አይነት የተርኒንግ ፖይንት ከፍተኛ ጦርነቶች በዓለም ላይ ሲመጡ የመጀመሪያው የመጀመሪያው ችግር የሚሆነው የምግብ ጉዳይ ነው። ኢትዮጵያ በማምረት ራሷን በማምረት ራሷን ምግብ ለመቻል ቀጠለች ያሏትን ልጆች ጠብቃ መሄድ ከቻለች እንደነ ኢትዮጵያ ያሉ እንደ አፍሪካ ያሉ ሀገሮች ብዙ ስለዚህ ለሌሎች የሚተርፍ ሀብት ጸጋ ውስጣቸውን እስካጠነከሩ ድረስ የሚወጡበት ጊዜ ነው። ስለዚህ ከሁለተኛው ዓለም ጦርነት በኋላ በፊት የነበሩ ሀገሮች በኋላ በልጽገዋል፣ ታላላቅ ሀገሮች ሆነዋል። ያንንም ማድረጋቸው ደግሞ ከዓለም ከነበረው ከችግሮቹን ወደ መልካም ነገር በመቀየር ለትልልቅ ደረጃዎች ደርሰዋል። አሁን ግን ያለንበት ሀገር ያለንበት ጊዜ የሚያሳየን ነገር ዓለም ተርኒንግ ፖይንት ላይ ነች። በማናቸውም ምንም ነገር ሊፈጠር ይችላል። ጉልበት አሳይቶ አንዱ የአንዱ የምናይበት ጊዜ ነው። ይህን ደግሞ በዚህ በአለፉት ጥቂት ዓመታት እንኳን ባለፉት 5-7 ዓመታት እንኳን ራሻ እነ ስትወር የና አዘርባይጃን እና የአርመኒያን ጦርነት እስራኤል በጋዛ ላይ የወሰደችውን
ስንመለከት አሁን በሱዳን ያለውን ጦርነት ስንመለከት በሶሪያ እና በእስራኤል መካከል የተደረገው ጦርነት ስንመለከት አይባይ ያለው አይደለም። ማንም የሚሰማበት አይደለም። ጉልበት የተባበሩት መንግስታት አንዱ የተቋቋመበት የዓለም አቀፉን ነበር። ያ ተግባሩ አሁን በምንም የሚሰማበት ደረጃ አሁን ቀደም ብዬ እንደተናገርኩት አለ ብቻ ሳይሆን መርሳት እያንዳንዳችሁ በራሳችሁ ለዓለም ጸጥታ ሲነሳ የተባበሩት መንግስታት ምን አለ የሚባልበት ደረጃ አልተደረሰም። ኦልሞስት የመሰማት እድሉ በጣም ወርዷል። የሚሰማው ምክንያቱም እነኚህ በ56 ዓመት የተፈጸሙት በዓለም ላይ ጦርነቶችን የዳኘበት ፍትሐዊነትን ያሳየበት ወይም ደግሞ ለማገላገል ወይም ደግሞ ለመጫን እንኳን የቻለበት ሁኔታ የለም። ለምን በአምስት የራስ መብት ያላቸው ሌላ ሀያላን ሀገሮች መካከል ራሱ ፉክክር ስለበዛ ያንን የተባበሩ መንግስታት የጸጥታውን መድረክ ተውታል። እሱን የሚጠቀሙት አንዳንድ ታዳጊ ሀገሮች ላይ ወይም አቅም ሌላቸው ሀገሮች ላይ በጋራ የሚያስማማቸው ጉዳይ ጋር ሲሆን ለመጫን ብቻ ሆኗል። ስለዚህ አሁን ያለንበት ሁኔታ አደገኛ ጊዜ ነው። የዓለም ላይ ያለው አደገኛ ጊዜ ነው። ነገር ግን ይሄ አደገኛ ሁኔታ ደግሞ ለአንዳንድ ሀገሮች ደግሞ ይዘውት የሚመጣው ትሩፋት የለም ማለት ደግሞ አይደለም። ችግር ሁሉ መልካም ነገር ይገኛል ማለት ሳይሆን የአገሮችን ቅርጽ ሊቀያየር ይችላል። ዓለም አቀፍ ማህበረሰብ ግን ሊዳኝ የማይችልባቸው ደረጃዎች ላይ ደርሷል። ይሄ ከሚገባው ደረጃ ከመገናኛ ብዙሃን አልሰማነው ከሆነ ወይም በጭምጭምታ ሰምተነው የግዝበቱን ደረጃ አልተረዳነው ከሆነ እኔ የሚገባኝ በዚህ ደረጃ ነው። 2026 ዓለም ወደ ሰላም ካልመጣ ከልብ ነገሮችን ማስተካከል ካልተቻለ ይህንን የሚናገሩ ምንም የሉም። በአሁን ባለንበት ላይ በተለይ የመገናኛ ብዙሃን ዓለም አቀፍ የመገናኛ ብዙሃን በጣም ጥገኛ ከመሆናቸው የተነሳ መንግስት የጋዜጠኝነት ኤቲክሱን ምሁራዊ ተልእኮዎችን ሞራላዊ ይዘቶችን ይዞ በሞራል ስለዓለምና ስለ ሰው ልጆች መናገር የሞተበት ምሁራን በተለያዩ የዓለም አቀፍ ጃያንት ኩባንያዎች በአንድም በሌላም የተያዙበት በተጽዕኖ ከሚገባው በላይ የሄደበት ስለሆነ የእውነትና የሞራላዊ ጥያቄዎች ራሽናልና ምክንያታዊ ሁኔታዎች ለሰው ልጆች ሰላም የሚሉት ንግግሮች ሁሉ ተሰሚ የሆኑበት ጊዜ አይደለም። ትውልዱም ራሱ በዓለም ላይ ያለውን ትውልድ በሌሎች ነገሮች ላይ ተወጥሯል። ስለተወጠረ አደጋው በጣም ከባድ ነው የሚመስለው። እንግዲህ ሁኔታዎችን በዚህ ደረጃ መረዳት አለብን። ካልገባን በደንብ ልናየው የሚገባ ነው። ከዓለም ታሪክ እንደዚህ ነው የሄደው። ሁለተኛ ዓለም ጦርነት እና በአንደኛ ዓለም ጦርነት መካከል የነበረው ልዩነት እንደ አውሮፓውያን አቆጣጠር ከ1818 ዓመተ ምህረት ያለቀው ሁለተኛ ዓለም ጦርነት 1940 አንደኛው ዓለም ጦርነት ሁለተኛው ዓለም ጦርነት የጀመረው በ1945 ነው። አሁን ከ1945 80 ዓመታት ሄደን እንደገና ዓለም እዛ አዙሪት ውስጥ እየገባ ነው። ተመልሶ እዛ አዙሪት ውስጥ እየገባ ነው። አሁን ተቆጣጥሮ መያዝ የሚችለውን መቦጨቅ የሚችለውን የሚይዘውን ሁሉም ለመያዝ የሚሮጥበት ጊዜ ነው ያለው እና በደንብ ተቀይሯል። እግዚአብሔር ለዓለም ሰላም ይስጥ ማለት የሚገባበት ጊዜ ላይ ነው ያለው። ይህንን ስዕል በደንብ ያላየነው ልንረዳው ይገባል ብዬ ነው የማስበው። ለዛሬ ይህንን ነጥብ ለማንሳት ነው የፈለኩት። መልካም ጊዜ ይሁንላችሁ። ስላዳመጣችሁኝ